የየመን ማር በወሰዳችሁ በአንድ ሰዓት ውስጥ ምን ይፈጠራል? እንዲሁም ደግሞ የየመን ማር የተለየ ማር ነው የተባለበት ትክክለኛው ምክንያት ምንድነው? ሳይንስ ምን ይነናል የሚለውን ነገር ዛሬ አብራርተን ምን ይሆናል። እንዲሁም ደግሞ የየመን ማር እንዴት በጤናማ መንገድ እንዲሁም ደግሞ የተሻለ ጥቅም ለማግኘት እንዴት መጠቀም አለበት የሚለውን ነገር ሳይንስን አስደግፈን ዛሬ ምን ይሆናል ማለት ነው። እስከመጨረሻው ድረስ ቪዲዮ ካያችሁት ሙሉ መረጃ ስለ የየመን ማር ይዛችሁ ትወጣላችሁ ማለት ነው። የየመን ማር በተጠቀማችሁ በ15 ደቂቃ ውስጥ የየመን ማር በውስጡ በያዛቸው ግሉኮስ እና ፍሩክቶስ ወደ ደማችሁ ውስጥ መግባት ይጀምራል። ወደ ደማችን ውስጥ የሚገባው ፍሩክቶስ በጉበት ፕሮሰስ መደረግ ይጀምራል። ይህም ደግሞ በጉበት ውስጥ የሚገኘውን የግላይኮሲን መጠን በማስተካከል ለምታደርጓቸው እንቅስቃሴዎች አክቲቭ እንድትሆኑ ይረዳችኋል። እንዲሁም በመጀመሪያዎቹ 15 ደቂቃዎች ውስጥ አይምሯችን ለመስራት የሚያስፈልገውን 20% የሚሆነውን የጉልበት መጠን ወይም ደግሞ ኢነርጂ እንዲያገኝ ይረዳዋል ማለት ነው። በቀጣዮቹ ከ20 እስከ 30 ደቂቃ በኋላ ደግሞ የየመን ማር በውስጡ በያዛቸው ሲምፕል ሹገር ኢንዛይም ሚነራሎች ወደ ምግብ መፈጨት ስርዓት ሲገቡ በከፍተኛ ሁኔታ ጋስትሪክ ጁስ እንዲመረት እንዲሁም የምግብ ፍላጎት እንዲጨምር ይረዳል። በቀጣዮቹ ከ30 እስከ 45 ደቂቃ ውስጥ ባለው ደግሞ የየመን ማር በውስጡ በያዛቸው አሚሌስ፣ ኢንቨርቴስ፣ ዲያስቴስ ኢንዛይም አማካኝነት ካርቦሃይድሬቶችን ወደ ሲምፕል ሹገር በመቀየር የምግብ መፈጨት ስርዓትን በማፋጠን እንዲሁም ደግሞ አንጀትን የማራስ የመቆጣትን ስሜት የመቀነስ ባህሪ ያለው ማለት ነው። ከ45 ደቂቃ እስከ 1 ሰዓት ባለው ውስጥ ደግሞ የየመን ማር የያዛቸውን ፍላቪኖይድስ እና ፌኖሊክ አሲድ ሰውነታችን ውስጥ ነፃ ራዲካል እንዲለቀቅ ያደርገዋል። ይህም ደግሞ ሰውነታችን መሰላችን ሪላክስ እንዲመስለን ወይም ደግሞ እንዲሰማን የማድረግ ችሎታ አለው ማለት ነው። እንዲሁም አንቲማይክሮባል በውስጡ ስላለ ለጤናችን ጎጂ የሆኑ ባክቴሪያ፣ ቫይረስ ይገድልናል። በተለይ ደግሞ ከበሽታ ከአካላዊ ጉዳት ለማገገም ሁኔታ ላይ ካላችሁ የየመን ማር በጣም የሚጠቅማችሁ የምግብ ወይም ደግሞ የጣፋጭ አይነት ነው ማለት ነው። የየመን ማር በተጠቀማችሁ ለአንድ ሰዓት እንደዚህ የሚሰራ ከሆነ በቋሚነት ደግሞ ለረጅም ጊዜ ደግሞ ምን አይነት ጥቅም ይሰጠናል የሚለውን ደግሞ እንይ። የመጀመሪያው ድካም የሚላችሁ ከሆነ ቶሎ ጉልበት ለማግኘት የሚጠቅም ነው። ሁለተኛው ደግሞ ቶሎ ክብደት ለመጨመር እንድትችሉ ያደርጋል። እንዴት? የምግብ ፍላጎትን በመጨመር እንዲሁም በውስጡ በሚይዘው አሪፍ የሚባል የምግብ ኃይል መጠን ወይም ደግሞ ካሎሪ መሰረት ነው። ሶስተኛ ደግሞ የበሽታ የመከላከል አቅምን በመጨመር በውስጣችሁ ያሉ ጤናማ ያልሆኑ ባክቴሪያና ቫይረስን ያጠፋላችኋል ማለት ነው። አራተኛው ደግሞ ቁስላችሁ ቶሎ እንዲያገግም እንዲሁም የፊታችሁን ውበት በጣም አሪፍ እንዲሆን ማራኪ እንዲሆን ያስችላችኋል ማለት ነው። ስለዚህ የየመን ማር ከምግብነት ባለፈ ለውበትም ለፊታችሁ ውበት ለቆዳችሁ ውበት የሚጠቅም ነው ማለት ነው። አምስተኛ ደግሞ የአይምሮ የመስራት አቅም መጨመር እንዲችል ያስችለዋል። ምክንያቱም አይምሯችን የሚያስፈልገውን የኃይል መጠን 20%ን ማሟላት ስለሚችል ማለት ነው። የየመን ማር ብዙ ጥቅም እንዳለው ሁሉ የራሱ የሆነ ጉዳት አለው። ምክንያቱም ማንኛውም ነገር መጠኑንና አስፈላጊነቱን ያህል ካልተጠቀማችሁ ወደ ጉዳት ስለሚሄድባችሁ ማለት ነው። የየመን ማር ደግሞ በጣም ብዙ ጥቅም ቢኖረውም እንዲሁም ደግሞ የራሱ የሆነ ጉዳት አለው ማለት ነው። ከጉዳቶች ውስጥ ደግሞ የመጀመሪያው የየመን ማር በመጠኑ ካልተወሰደ በደም ውስጥ ያለ የስኳር መጠንን መቀነስ ይችላል። ይሄ ደግሞ ምንድነው ጉዳቱ ከተባለ የስኳር መጠን ለሰውነታችን ያስፈልገዋል። ምክንያቱም ምግብ እንዲንቀሳቀስ የሰውነታችን ሙቀት ማምረት እንዲችል የበሽታ የመከላከል አቅማችን ከፍ እንዲል የሚያደርገው የስኳር መጠናችን ስለሆነ ነው ማለት ነው። ስለዚህ ዝቅተኛ የስኳር መጠን ካላችሁ የባሰ ዝቅ በማድረግ ለበሽታ ሊያጋልጣችሁ ይችላል ማለት ነው። ሁለተኛው ደግሞ ለአንዳንድ ሰዎች አለርጂክ ሊሆንባችሁ ይችላል። ምልክቶቹ የሚሆኑት ደግሞ ማላብ፣ ማሳከክ እንዲሁም ደግሞ ምግብ በሚፈጭበት ሂደት ላይ ህመም የመሰማት ነገር ሊኖር ይችላል ማለት ነው። ሶስተኛ ደግሞ ከመጠን ያለፈ ከወሰዳችሁ ልትቆጣጠሩት የማትችሉት ውፍረት ወይም ደግሞ ኪሎ መጨመር ውስጥ ትገባላችሁ ማለት ነው። የየመን ማርን ፈጣን ለውጥ ለማምጣት እንዲሁም ደግሞ ጤናማ በሆነ መንገድ እንጠቀመው ከተባለ ደግሞ የመጀመሪያው ምግብ ከመብላታችሁ ከ20 እስከ 30 ደቂቃ በፊት ባለው ውስጥ ከ1 እስከ 2 ማንኪያ መውሰድ። ሁለተኛ ደግሞ ስፖርታዊ እንቅስቃሴ ከማድረጋችሁ በፊት ከ30 ደቂቃ በፊት ቢሆን ደግሞ የተሻለ ነው፣ ከ1 እስከ 2 ማንኪያ መውሰድ። ሶስተኛ ደግሞ ከእንቅስቃሴ በኋላም ቢሆን 1 ማንኪያ ከምትጠጡት ጁስ ወይም ደግሞ ሼክ ጋር በመቀላቀል ሰውነታችሁ ቶሎ እንዲያገግም ማድረግ ትችላላችሁ ማለት ነው። አራተኛው ደግሞ ጥሩ እንቅልፍ ለማግኘት 1 ማንኪያ የየመን ማር ከመተኛታችሁ በፊት መውሰድ። ይህም ደግሞ ጥሩ እንቅልፍ እንድታገኙ ሰውነታችሁ ቶሎ በእንቅልፍ ሰዓት ቶሎ የማገገም ሙድ ውስጥ ወይም ደግሞ ሲስተም ውስጥ እንዲገባ ያደርገዋል ማለት ነው። አምስተኛው ደግሞ ምግባችሁ በጥሩ ንጥረ ነገር የተሟላ እንዲሆን ከእርጎ፣ ከለውዝ፣ ከአጃ ማር ጋር በመቀላቀል ብትወስዱት በጣም በጥሩ ነገር ወይም ደግሞ በጥሩ ንጥረ ነገር በኒውትረንቶች የተሞላ ምግብ እንዲኖራችሁ ያስችላችኋል ማለት ነው። ለዛሬ ይዤላችሁ የመጣሁት የየመን ማር ምንድነው፣ እንዲሁም ደግሞ ምን አይነት የጤና ጥቅም አለው፣ አጠቃቀሙ ምንድነው፣ እንዲሁም ደግሞ በአንድ ሰዓት ውስጥ የየመን ማር በወሰዳችሁበት ሰዓት ምን ይፈጠራል ሰውነታችሁ ላይ የሚለውን ነገር አይተናል ብዬ አስባለሁ። በሰፊው ስለ የየመን ማር ከዚህ የሰፋ ቪዲዮ እንድሰራላችሁ ፈልጉ ከሆነ ኮሜንት ላይ አስቀምጡልኝ።
እንዲሁም ደግሞ ይሄ ቪዲዮ ይጠቅማል ብላችሁ ለምታስቡት ሰው ሼር ማድረግ አትርሱ። የቪዲዮን ከወደዳችሁት ደግሞ ላይክ ማድረግ አይረሳ። ቤተሰብ መሆን ከፈለጋችሁ ደግሞ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ ቤተሰብ ብቻ መሆን አይደለም ቶሎ ቶሎ ቪዲዮን እንዲመጣ ደግሞ ከፈለጋችሁ የደወል ምልክቷን መንካት አትርሱ። ላለው በሌላ ቪዲዮ በሌላ ሀሳብ እስክንገናኝ ድረስ ፒስ አውት።